ጀንትል የሆነ ማይጣላ ለድብድብ ሬዲ ያልሆነ ቱግ ማይል you don't have to fight to be a man ብሏል ኬኒ ሮጀርስ ኬኒ ሮጀርስ የሚባል ዘፋኝ ካንትሪ ሚውዚክ you don't have to fight to be a man ወንድ ለመሆን እኔ መደባደብ የለብኝም እና እነዚህ ውስጥ ባት ያላቸው ወንዶች ጀንትል ናቸው ማይሳደቡ ለመደባደብ ያልተዘጋጁ በየሜዳው እጅ አይጠቀልሉም ጀንትል ናቸው it's all right ይላል just take it easy ይላል all right that's fine ይስተካከላል ይላል ዲምናምን ችግር ሲፈጥር it's all right ይስተካከላል እያንዳንዷ ሴት ቆንጆ ናት እያንዳንዷ ሴት ቢዩቲፉል ነች ፊቷን ታጥባ ያ የምታየው መልክ ቆንጆ ነው ቆንጆ ያልሆነች ሴት የለችም ሁሉም ቢዩቲፉል ናቸው ግን አንድ አይነት ግን አይደለም በፋብሪካ አልተመረተም ስለዚህ አንድ አይነት እንደሆነ እቃ አንድ አይነት መልክ የለንም እንደውም ልዩ 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 አይነት መልክ ነው ያለን ቀላ ያለችዋ ጤም ያለችዋ ጠቆር ያረገኝ በተለያየ ቫራይቲ ነው አንድ እንደውም ቴዎሎጂያን ውበት እንዴት ዲፋይን ታረጋለህ ሲባል ሃርመኒ ነው አለ ሃርመኒ ነው አለ ይቅንጅቱ ነው ህብር ነው ልክ እንደዚህ ጋር እንደምናየው ነገር ህብር ነው ስለዚህ እግዚአብሔርም የሰው ልጆችን ሲያዘጋጅ የተለያየ መልክ ሰጠንና አብረን ደግሞ ስንታይ እናምራለን ሁላችንም ህብር ነው አንድ አይነት ብንሆን ኖሮ አስቸጋሪ ነበር እና እያንዳንዷ ሴት ቆንጆ ነች እያንዳንዱ ወንድ መልካም ነው ይሄ ለወንዱም ይሰራል እንደዛ ያልሆነ ሰው ሰዓሊው ሰርቶ ያውቅ ሁሉን ውብ አድርጎ ነው የሰራውና ግን የፐርሴፕሽን ጉዳይ ነው የባህል ጉዳይ ነው የአስተያየት ጉዳይ ነው ፖላይት የሆነች ሴት ሰው አክባሪ ውስጣዊ ውበት ነው ብያምናለሁ ማለት ሁሉን የምታከብር ዝቅ ብላ ነው ያለ ነው ብላ የምታሰበውንም ሰው የምታከብር የሚያስተናግዳትን ዌይተር የምታከብር እንትን አድርገው ብና ማትል ግን አክብራ የምታናገር ቤቷን የሚጠብቀውን ጥበቃ የምታከብር ለሁሉ ፖላይት የሆነች ሴት ውብ ነች ይላል ስርዓት ያላት ሰው ስታናገር ሰውን የምታከብር ፖላይት የሆነችን ሴት በጣም ውበት ነው ብያምናለሁ